ይስጥልን እንደምን ውላችኋል ውድ ተመልካቾቻችን ከማርቲ መልቲ ሚዲያ የሚተላለፍላችሁን የዕለተ ማክሰኞ ሰኔ 9 2018 የዜና ላፍታ የመረጃ ሰዓታችን ተጀምረዋል። የደቡብ አፍሪካ መጤጣት ጥቃት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በደቡብ አፍሪካ ሌላ ዙር መጤጣት ጥቃት እያገረሸ መሆኑን ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚካሄድ አሳዛኝ ሁኔታ መሆኑን ገለጹ። በቅርቡ የኢትዮጵያዊና ሞዛምቢካዊ ዜጎች ሕይወት በአጭሩ መቅጠፉን በምሳሌነት በማንሳትም አውግዘዋል። ሆኖም የደቡብ አፍሪካ መንግስት ዶክተር ቴዎድሮስ በሰጡት አስተያየት አለመደሰቱን ገልጸው ለዜጎቹ ሞት ማዘኑን፣ ነገር ግን ምክንያቱ መጤጣልነት ሳይሆን ከተደራጀ ወንጀልና በምርመራ ላይ ካሉ ጉዳዮች ጋር የተያያዘ ነው በማለትም አስተባብለዋል። በአገሪቱ ውስጥ ስደተኞችን የሚቃወሙ ሰልፎችና ጥቃቶች መከሰታቸው መንግስት ዜጎች ሕግን በእጃቸው በማስገባት እርምጃ እንዳይወስዱ እያስጠነቀቀ ይገኛል። ስጋት የገባቸው እንደገና እና ናይጄሪያ ያሉ አገራት ግን ዜጎቻቸውን መውጣት ጀምረዋል። ተመልካቾቻችን ቻናላችን ሰብስክራይብ በማድረግ ተቀላቀሉን።